ከዚህ በኋላ ሶሻል ሚዲያ ላይ በደንብ እሰራበታለሁ። የምሰራቸውን ፕሮጀክቶች ከአይዲያ ጀምሮ እስከ ፕሮዳክት ሌቨል ላውንች እስከሚደረግ ድረስ ያለውን ሁሉንም ጆርኒ አብረን እናያለን። ስለዚህ በትንሹ እንተዋወቅ። ሰላም ተካልኝ ይባላሉ። ሲዳማ ክልል ውስጥ አለተ ጩኮ የሚባል ቦታ ተወልጄ ያደግኩ ሲሆን ኤሌመንተሪ ስኩል እዛው ተምሬ ጥሩ ውጤት መስራት ሀዮሌ የሚባል ሐዋሳ የሚገኝ ሞዴል አካዳሚ ስኮላርሽፕ አገኘው። ከዛም ጥሩ ውጤት በመስራት አሁን አዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ የሜካትሮኒክስ ኢንጂነሪንግ 3ኛ ዓመት ተማሪ ነው። ዛትስ ኦል አባውት ቦሪንግ ስታፍ ሶ ሌትስ ዳይቭ ኢንቱ ማይ ስታፍ። አይ ላቭ ኢንጂነሪንግ። ፕሮብሌም ሶልቭ ማድረግ፣ በተለየ መንገድ ማሰብ፣ ማትስ፣ ፊዚክስ፣ ኬሚስትሪ ከነዚህ ጋር የተገናኘ ነገር በጣም ነው የሚመቸኝ። ከሱም በተጨማሪ ደግሞ ኢኮኖሚክስ፣ ብር እንዴት ነው የሚሰራው፣ ማን ነው ራን የሚያደርገው፣ ማለት ባንክ ሲስተም ምንድን ነው የሚሉትን ነገሮች ስለነዛም መስማት ማውራት ምናምን ከሚመቹኝ ነገሮች ውስጥ አንደኞቹ ናቸው። ለዛም ነው ሜካትሮኒክስ ኢንጂነሪንግን ጆይን ያደረኩት። ሜካትሮኒክስ ኢንጂነሪንግ ማለት ሶፍትዌር ሲስተም፣ ሜካኒካል ሲስተም፣ ኤሌክትሪካል ሲስተም ሶስቱም በአንድ ቦታ ላይ ማግኘት የምትችሉበትና የምትማሩበት ነው። ምክንያቱም ኮንትሮል ሲስተም ላይ እና አውቶሜሽን ላይ ስለሆነ የምትሰሩት። በተጨማሪም ሶፍትዌር ዲቨሎፐር ነው። ወደ እሱ እንመለስበታለን። ከልጅነት ጀምሮ ቤት ከሚሰራው ነገር ጋር ተያይዞም መካኒካል እና ኤሌክትሪካል ሲስተሞችን ስፈታ፣ ስሰራ፣ ሳበላሽ ምናምን ያደግኩት። ከዛም የተነሳ ብዙ የሚጠቅም ነገሮችንም ሰርቻለሁ። ብዙ ደግሞ ቦታ የሚያጣብቡ ምንም ጥቅም የሌላቸውን ነገሮችን ሞክሬያለሁ። ወደ ሶፍትዌር ዲቨሎፕመንቱ ስንመለስ ከ12ኛ ክፍል መጨረሻ ጀምሮ ስለ ሶፍትዌር በደንብ ሰርች ማድረግ፣ ምንድነው ሲስተም፣ እንዴት ነው ኮምፒውተር የሚሰራው የሚለውን ነገር ሰርች ማድረግ ጀመርኩኝ። ከዛ ጋር ተያይዞ ራሴን ሶፍትዌር እንዴት ዲቨሎፕ ማድረግ እንዳለብኝ አስተማርኩኝ። ከሱም ጋር ተያይዞ ከብዙ የሙከራ ፕሮጀክቶች በኋላ አንድ ፕሮጀክት ሰርቼ ነበር። 2 ዓመት ወይም 1 ዓመት ከገደማ የፈጀብኝ ነው። ብራይት ሽፍት የሚባል ፕሮጀክት። ብራይት ሽፍት ከኤምቪፒ ደረጃ አልፎ ፕሮዳክት ላውንች ተደርጎ ከ350 በላይ ተጠቃሚ ያገኘና ለሱም ከኢትዮጵያን ኢንቴሌክቹዋል አውቶሪቲ ፓተንት ተቀብዬበታል። ብራይት ሽፍት ከሃይስኩል እስከ ዩኒቨርሲቲ ላሉ ተማሪዎች የተሰራ ነው። እንዳልኳችሁ ሲስተም ቢልዲንግ ሞር የሚያለፋ ነገር ቢሆንም ላይ የሚመቸኝ ነገር ነው። ለዛም ነው ብራይት ሽፍት ለተማሪዎች የሚያስፈልጓቸውን ሁሉንም ነገር በአንድ ቦታ እንዲያገኙ አድርጌ የሰራሁት። ይህን ያህል ከተዋወቅን ይበቃል። እንዳልኳችሁ ይሄኛውን ቤት ከሌላው የሚለየው እያንዳንዱን ጆርኒ ኤክስፕሊሲትሊ ያሳያችኋለሁ። የቱ ጋር እንደሄድኩ፣ ማጋ እንደሄድኩ፣ ምን እንዳሳካው፣ ምን እንዳላሳካው ቴክኒካል ነገሮችንም ጨምሮ ፎሎ ማድረጋችሁ እንዳትረሱ። አሁን እቅድ እናስቀምጥ። አሁን እጄ ላይ ምንም ብር የለም። ሊትራሊ ባንክ አካውንት ላይ ማክሲመም 200 ብር ነው ያለው። የኔ እቅድ ይሄ ነው። እቅዱም በብር ላስቀምጡ። በመጀመሪያ ዓመት የትኞቹንም ፕሮጀክቶች ላሳካ በመጀመሪያው ዓመት የመጀመሪያውን 300,000 መስራት ነው በመጀመሪያ ዓመት፣ በአንድ ዓመት ውስጥ። በቀጣዩ 2 ዓመት ደግሞ እሱን ኤክስፓንድ በማድረግ አትሊስት ወደ 1 ሚሊዮን ላድረስ ነው። ይሄ የኔ እቅድ ነው። አድ የምታደርጉት ነገር ካለ አድ አድርገን 2 ዓመት ሙሉ ወጥረን እንሰራለን። ፎሎ ማድረግ እንዳትረሱ። ይመቻችሁ።